ሄሎ ብሌን፣ እንዴት ነሽ? ይቅርታ ማን ልበል አላወኩም። አዎ አታገኝም። አንድ ነገር ልነግርሽ ፈልጌ ነበር። ምንድን ነው የምትነግረኝ? እናት ሰላም በህይወት አለች። ምን? እናቴ ሰላም በህይወት አለች? አዎ፣ አሳዳጊ እናትሽ በጣም መጥፎ ሰው ናት። ወላጅ እናትሽ በህይወት እንዳለች እያወቀች አውቃ ነው ሞታለች አለች። ሄሎ ሄሎ፣ ምንድን ነው የሚያወራው? እናቴ በህይወት አለች? ምን ማን እንደዛ አለሽ? የጠየቅኩሽን ብቻ መልሽልኝ። እናቴ በህይወት አለች ወይ? እናቴ አረብ ሀገር እንዴት ነው የሞተችው? እባክሽን አትዋሽኝ። እናቴ በህይወት አለች አይደል? አዎ እናትሽ በህይወት አለች። አምላኬ በጣም አመሰግናለሁ። እናቴ በህይወት አለች። እናቴ የት ናት ያለችው? ቆይ ለምንድን ነው ያዋሸሽኝ? እናቴ በህይወት እያለች ለምን ሞታለች አልሽኝ? በጣም ይቅርታ። እናቴ ናፈቀችኝ እያልኩ ያንን ሁላ ቀን ሳለቅስ፣ ቆይ እንዴት ብሎ አስቻለሽ? እሺ ይሄም ይሁን። አንቺ ግን ይሄን ሁሉ ውሸት ዋሽተሽኝ እኔ የምሰራውን ስራ ብቻ ስላልነገርኩሽ ይቅርታ አላደረግሽልኝም። ከቤቴ ውጭ ስትይኝ ትንሽ እንኳን አልከበደሽም? በሰዓቱ ተናድጄ ስለነበረ ነው። እባክሽ ይቅር በይ ልጄ። እሺ ይሁን። ሁሉንም ነገር ይቅርታ አድርጌልሻለሁ። እባክሽን እማዬ፣ እናቴን ማግኘት ፈልጋለሁ። እባክሽን አሁን እሷ ጋር ውሰጂኝ። አልችልም። አንቺን ከእናትሽ ጋር ማገናኘት አልችልም። ለምን? ለምንድን ነው እናቴን እንዳገኛት የማትፈልጊው? እሱን አሁን ልነግርሽ አልችልም። ቆይ ምን አይነት ሰው ነሽ? እስከ ዛሬ እናቴ በህይወት እያለች ሞታለች አልሽኝ። ዛሬ ደግሞ አድራሻውን አልነግርም ትኛለሽ። አሁን ወስድሽ አልችልም፣ ግን ነገሮች ሲረጋጉ ከእናትሽ ጋር አገናኝሻለሁ። እማ ለመጨረሻ ጊዜ ነው የምጠይቅሽ፣ እናቴ የት ነው ያለችው? እባክሽን ያለችበት ቦታ ውሰጂኝ። እባክሽ አታስጨንቂ ልጄ፣ አሁን መሄድ አንችልም። እናቴ የትም ብትሆን እኔ ፈልጌ ማግኘት አይቀርም። አንቺን ግን መቼም ቢሆን ይቅርታ አላደርግልሽም። ከዚህ በኋላ መቼም ቢሆን አታይኝም። እኔም እናት አለኝ ብዬ እዚህ ቤት ድርሽ አልልም። እባክሽ ይቅር በይኝ። አንቺና እናትሽን ካገናኘው ልጄ እንዳይገሉብኝ ብዬ ነው። እባክሽ ይቅር በይኝ። ልጄን እንዳይገሉብኝ ብዬ ነው። ከዚህ በኋላ መቼም ቢሆን አታይኝም። እኔም እናት አለኝ ብዬ እዚህ ቤት ድርሽ አልልም። አሳዳጊ እናትሽ በጣም መጥፎ ሰው ናት። ወላጅ እናትሽ በህይወት እንዳለች እያወቀች አውቃ ነው ሞታለች አለች።
ሄላ ብሌን እንዴት ነሽ? አንድ ነገር ላወራሽ ፈልጌሽ ነበረ። የት ነው ያለሽው? ቤተክርስቲያን ነኝ። ያለቀሽ ነው? ቆይ ምን ሆነሽ ነው? ከአሳዳጊ እናቴ ጋር ተጣልቼ ነው። በእናትና በልጅ መሀል እኮ ጥል አይጠፋም። አይዞሽ ታረቃላችሁ። እሷ እናቴ አይደለችም፣ እኔም ልጁ አይደለሁም። መቼም ቢሆን ይቀራላት። እንዴ ቆይ ምን ተፈጥሮ ነው? የት ቤተክርስቲያን ያለሽው? ልምጣና ላውራሽ ወይም ደግሞ አንቺ ነኝ? ቅድም ከትዬ ጋር ተጣልቼ ነው የወጣሁት። መምጣት አልችልም። አንድ እንኳን የሚሄድበት የኔ የሚለው ሰው የለኝም። እኔ ያለው የቤተክርስቲያን ነው ግን ያለሽው? ወይ ወደ ቤት ነይና ሰላምን አንድ ላይ ይቅርታ እንጠይቃታለን። መምጣት አልችልም። እንደ ሰው የማይከዳኝ ለእኔ ከኔ በላይ የሚያስብልኝ ከፈጣሪ ጋር ላውራ። ከዛ የሚሄድበትን ቦታ ፈልጋለሁ። እሺ ግን አይዞሽ፣ ይህ ሁሉ አልፎ በቅርቡ ደስተኛ የምትሆኝበት ቀን መምጣቱ አይቀርም። እሺ ላወራሽ ፈልጌ ነው። ምንም የምናወራው ነገር የለም። ቤት ለቀህ ውጣልኝ ብያለሁ ነበር እንዴ? ቤት ፈልግና ቶሎ ውጣ። ብሌን ደህና አይደለችም። ምን? ብሌን ምን ሆናለች? ከአሳዳጊ እናቷ ጋር ተጣልታ ቤተክርስቲያን ቁጭ ብላ እያለቀሰች ነው ስልክ ደውላ ያወራች። አንድ እንኳን የምትሄድበት ቦታ የላትም። ታዲያ ለምን ወደዚህ አትመጣም? ቅድም ትንሽ ተናግሬያት ስለወጣው መመለስ ከበደኝ አለች። ኧረ ችግር የለውም፣ እንደውም ትምጣ። አሁን ልደውልላት። እሺ ሄላ። ሄሎ ብሌንዬ፣ እንዴት ነሽ? ደህና ነኝ እትዬ። የት ሆነሽ ነው? በጣም ፈልጌሽ ነበር። ቤተክርስቲያን ነኝ። ቤት እየጠበቅኩሽ ነው። ቶሎ ነይ እሺ? እሺ መጣሁ። እሺ በጣም ነው የማመሰግነው። ችግር የለውም። ኧረ እናቴ ሰላም ሞታለች። ምን? ቆይ ግን እንዴት ራስ ወዳድ ሆናለሁ? እንዴት እናትሽ ሞታለች ብዬ እነግራታለሁ? እናት የትም ብትሆን እኔ ፈልጌ ማግኘት አይቀርም። አንቺን ግን መቼም ቢሆን ይቅርታ አላደርግልሽም። ከዚህ በኋላ መቼም ቢሆን አታይኝም። እኔም እናት አለኝ ብዬ እዚህ ቤት ድርሽ አለ። እባክሽ ልጄ ይቅር በይኝ። ደህና ነኝ። ደህናማ አይደለሽም። ቆይ ምን ሆነሽ ነው? ከአሳዳጊ እናቴ ጋር ተጣልቼ ነው። በቃ ለዚህ ነው የምታለቅሽው? አታስቢ፣ አብረን ሄደን እኔ ራሴ ነኝ ማስታረቃችሁ። መታረቅ አልፈልግም። ከዚህ በኋላ አይኗን ማየት አልፈልግም። ታይ፣ እንደዚህ አይባልም። ቆይ ምን አርጋሽ ነው? ወላጅ እናቴ በህይወት እንዳለች እያወቀች ሞታለች አለች። ምን? እና ወላጅ እናትሽ በህይወት አለች? አዎ በህይወት አለች። ወደ ኢትዮጵያ መጣ እኔን ስታፈላልገኝ እንደቆየችና
22 አካባቢ እንደምትኖር ነግራኛለች። ማለት እዚሁ ሰፈር ሆና ነው ያልተገናኛችሁት? ምናልባት ላውቃት እችላለሁ። ስሟ ማን ነው? እስኪ ስለሷ አንዳንድ ነገር ንገሪኝ። ማም አታያትም እንዴ? በጣም እኮ ደክሟታል። ገብታ ረፍት ታድርግ። በቃ አታስጨንቀት። በቃ አታስቢ። እናትሽ የትም ብትሆን አብረን ፈልገን እናገኛታለን። እሺ አመሰግናለሁ ትዬ። አረብ ሀገር ሆኜ የምወደው ምግብ አለ፣ ሩዝ በስጋ ከጎንም ሁብዝ አርጌ ያመጣላቸዋለሁ። እሺ ትዬ። ደግሞ ሁብዝ ምንድን ነው? ሁብዝ ቂጣ ነው። ልክ እኛ እዚህ እንጀራ እንደምንጠቀመው አረብ ሀገር ደግሞ ሁብዝ ነው የሚጠቀሙት። ስሚ አንቺ፣ ወላጅ እናትሽ በህይወት እንዳለች ማን ነግሮሽ ነው? ማን እንደሆነ አላውቅም። የማላውቀው ሰው ነው ደውሎ የነገረኝ። ምን? የማላውቀው ሰው? አዎ የማላውቀው ሰው። እንዴት ነሽ? አለሁልህ። ዛሬ ከየት ተገኘ? የብሌን ስልክ ቁጥር ፈልጌ ነበር። ቆይ ለምን ፈልጋት ነው? አሳዳጊ እናቷ የደበቀችው አንድ ትልቅ ሚስጥር አለ። እሱ ልነግራት ነው። ምን? ቆይ ምንድን ነው ሚስጥሩ? ብቻ ከኔ ጋር የሚገናኝ እንዳይሆን። ኧረ አይደለም፣ አታስቢ። ስልክ ቁጥሯን ብቻ አሁን ላኪልኝ። እሺ በቃ እልክልሃለሁ። ይሄ ውሻ ምን ነው ቃል? ችግር አለ? አይ ችግር የለም። ግን አሳዳጊ እናትሽ እውነቱን እንዳወቅሽ ስታውቅ ምን አደረገች? ይቅርታ አለችኝ። ግን እናቴ የት እንዳለች ልትነግረኝ አልፈለገችም። ሄሎ። በጣም ትልቅ ችግር ተፈጥሯል። የምን ችግር የተፈጠረው? ብሌን ወላጅ እናቷ እንዳልሞተችና 22 አካባቢ እንደምንኖር አውቃለች። ምን? እንዴት አወቀች? አምናለሁ። መቼም አይከዳኝም ብለህ የምታስበው ያሳሚ ነው የነገራት። እሺ በቃ እኔ አንድ ነገር አደርጋለሁ፣ አንቺ አትጨነቂ። እሺ በቃ ብሌን፣ ይሄ ዕቃ ያንቺ ነው? እሺ ወይዘሮ ሰላም፣ የልጅሽን ሙያ ለመቅመስ በጣም የቸኮልሽ ትመስያለሽ። ምን ነው ደነገጥሽ ቃልዬ? አረ አልደነገጥኩም። ይሄ ነገር ያንቺ ነው ብሌን? ወይኔ አለቀሌ። በቃ ብሌን በዚህ የመርስ ቃል ልገላት እንደነበር ትናገራለች። ቆይ ከዚህ በኋላ ምንድን ነው የማደርገው? ወይኔ ቃል እንዴት መደበቅ ያቅተኛል? አዎ ትዬ፣ የኔ ነው። ምንድን ነው? መድኃኒት ይሸጣል። አዎ መድኃኒት ነው። ታዞልኝ ነበር፣ ሲሻለኝ ተውኩት። እኔማ ትፈልጊዋለሽ ብዬ ነበር። ካልፈለግሽው ልጣለው። ይሄ ብልቃጥ ቃል እናቷ ልትመርዝበት የነበረው ዕቃ ነዋ። ግን እኮ እሱ መስሎኝ አንድ ስህተት ሰርቻለሁ። በድጋሚ እናትና ልጅ ማጣላት የለብኝም። አምላኬ ስለዋሸሁ ይቅር በለኝ። እቺ ከይሲ ምን አስባ ነው? ቆይ መቼም ለነስባ አይደለም። የሆነ ተንኮልማ አስባ ነው የሚሆነው። ሄሎ።
እሺ ወይዘሮ ገነት እንዴት ነው? ቅጣቱን ወደሽዋል አይደል? ልጄን ለማግኘት ብሌንን በጣም ጎድቻታለሁ። እባክህ ብሌንና እናቷ እንዲገናኙ ላድርግ። እሱን ያደረግሽለት ልጅሽን ግንባሩን ብዬ ነው የምደፋው። ከዚህ በላይ ብሌን ስታዝን ማየት አልፈልግም። ብሌንና እናቷን ለማገናኘት እየወጣሁ ነው። ምንድን ነው የምትቀባጠሪው? ልጅሽ በህይወት እንዲኖር አትፈልጊም እንዴ? ሄሎ ሄሎ፣ ደግሞ ልብስ አጥበሽ ነው? የፈለገ ብለብሽ እኮ ገረድነትሽ አይጠፋም። ደግሞ እንዴት የሚያስጠላ ልብስ ነው! ሰው እንዴት ቆይ እንደዚህ አይነት የሚያስጠላ ልብስ ይለብሳል? ለነገሩ ለአንቺ ይመጥንሻል፣ ግን ደግሞ በጣም እንዲመጥንሽ እንደዚህ አይነት ቆሻሻ ልብስ ነው የሚገባሽ። ምንድን ነው ቃልዬ እያደረግሽ ያለሽው? ማሚዬ እንዴት መጣሽ? ምን እያደረግሽ ነው? እኔም እኮ ብሌን ፈልገን ነው። እና ልብሷን ለምንድን ነው የምትረግጪው? እኔ አላረገጥኩባትም። እንደውም እኮ ወድቋቸው እያነሳሁላት ነው። ብታይ ለፍታ ያጠበችው ልብስ ወድቋ አይቆሽሽባትም መሰለሽ? እንዴት እንዳሳዘነችኝ። እኔማ ልጠብልሽ ሁላ እኮ እያልኳን ነበረ። ተይው፣ በማሽን እራሷ ታጥበዋለች። ምን የእሷ ልብስ በማሽን? አዎ፣ ምን ችግር አለው? አይ ኧረ የለውም። ወይኔ ቃል፣ የማንም ገረድ ልብስ በሚታጠብበት የኔ ልብስ ሊታጠብ ነው? እችንም ምንድን ነው ስልኳ የማይሰራው? ሄሎ ሳሚ። ስሚ፣ ትልቅ ችግር ተፈጥሯል። ምንድን ነው እሱ? የብሌን ወላጅ እናት እንዳልሞተች ከሆነ እሱን አውቃለሁ። ከዛ የባሰ ችግር ተፈጥሯል። እንዴ? ከዛ የባሰ ችግር ደግሞ ምን ተፈጠረ? ገነት እናትና ልጅን ለማስተዋወቅ ወደ እናንተ ጋር እየመጣች ነው። ምን? ቆይ እንዴት? ይኸውልሽ ገነት፣ እኔ እንደምንም ለማስቆም ሞክራለሁ፣ ግን ካልቻልኩና ከመጣች ራስሽን እንደምንም ለማትረፍ ሞክሪ። እሺ፣ የደረስክበትን እየደወልክ አሳውቀኝ። እሺ። ሄሎ አለቃ። ስማ አንተ፣ ለምንድን ነው ለብሌን እናቷ ቢወት እንዳለች ነገርካት? እናቷ የሆነ ጥፋት አጥፍታ እሷ ለቀጣ አስቤ ነበር፣ ግን ደግሞ ከዛ የባሰ ችግር ተፈጠረ። ከዛ የባሰ ችግር ምን ነው የተፈጠረው? ገነት እናትና ልጅን ለማስተዋወቅ ወደ ሰላም ቤት እየሄደች ነው። ምን? አዎ አለቃ፣ ግን አታስብ፣ እኔ ገነትን ለማስቆም የቻልኩትን ነገር አድርጋለሁ። እኔም ወደ ሰላም ቤት ሄዳለሁ። ሁሉን ነገር እየደወልክ አሳውቅ። እሺ በቃ እሺ።
አንቺ ግን ትንሽ አታፍሪም? አልገባኝም ቃል። ሰራተኛዋ አንቺ እያለሽ እናቴ ምግብ ስትሰራ ትንሽ እንኳን አይሰማሽም ነው ወይስ እንዲሁ ልትጎለች ነው የተቀጠርሽው? እሱም አይደለም እትዬ የምትሰራው ነገር እኔ ስለማልችለው ነው። እናዚህ ተጎልተሽ ነው እንዴ የምትማሪው? ሲጀመር አንቺ ኪችን እንጂ ሳሎን አያምርብሽም። እዛ ብትሆኚ ነው የሚሻልሽ። እሺ ዳግዬ እንኳን መጣልኝ። ብቻዬን ብታይ በጣም ደብሮኝ ነበረ። እንዴ ብሌን አለች አይደል እንዴ? አንተ ደግሞ ምን እሷ እንደ ሰው ቆጥረሃል ነው? እንዴት ነሽ ብሌን? ቀለል አለች? ደህና ነኝ ዳግም፣ አመሰግናለሁ። ከወሮሽ በኋላ ደብሮኝ ነው አልኩት። እንዴ ለምን? አንቺ እያለቀሽ አውርቼሽ እንዴት አደብረኝ ነው። እንዴት ሆነ አይሆን እያልኩ እያሰብኩ ነበር። አመሰግናለሁ። እሺ የራስህ እኮ አይመሰገንም። እሺ እና ምንድን ነው የሚባለው? እቺ ገረድ ምን አስነክተው ነው ከኔ እሷን የመረጠው? አሁን ማን ይሞት እኔ እያለሁ እሷ ማውራት አለበት? ጭራሽ ክፍል ውስጥ እንዳለው እኮ ረሱት። አንቺ ብሌን ያዘዝኩሽን ነገር ሰራሽ? የቱን ቃልዬ? ያንን ነው አሁን ነው ሄድሽ ስሪ። ቃልዬ ምንም አላዘዝሽኝም እኮ። አላዘዝኩሽም እንዴ? በቃ እሺ ለዳግም ሻይፈለት። ሲጀመር እንዴት እስካሁን አታፈይለትም? ቆይ አንቺ እንድትሰሪ እኔ ሁሌ ትእዛዝ ማስተላለፍ አለብኝ ማለት ነው? ቆይ አንድ ቀን እንኳን አስበሽ አሰሪ? ኧረ እኔ ሻይ አልፈልግም። ወይ በቃ እሺ የሚበላ ነገር አምጪለት። ምንም አልፈልግም ቃል። ታያት በቃ። ታያት? አዎ ታያት። እሺ አንተ ደግሞ እዚህ ምን ታደርጋለህ? ለማንኛውም ምግብ ደርሷል። እትዬ ላገዝሽ? አይ ችግር የለም ጨርሻለሁ። አንቺ ግን እንዴት ነሽ? ቀለል አለሽ? አዎ በጣም አመሰግናለሁ። ገነት እናትና ልጅ ለማስተዋወቅ ወደ እናንተ ጋር እየመጣች። ምን? ቆይ እንዴት? ይኸውልሽ ገነትን እኔ እንደምንም ለማስቆም ሞክራለሁ፣ ግን ካልቻልኩና ከመጣች ራስሽ እንደምንም ለማትረፍ ሞክሪ። እሺ